እንዴት ናችሁ? ሰላም ናችሁ? የዚህ ቪዲዮ ተመልካቾች በሙሉ ዛሬ በአዲስ ቪዲዮ የመጣ ነው፣ በአዲስ ኢነርጂ። ለዚህ ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ይህን ቪዲዮ ላይክ አድርጋችሁ ጀምሩ። ቪዲዮውን እስከ መጨረሻው ማየትን አይርሱ። ወደ ቪዲዮ። አንድ ሰው ካሜራና ማይክሮፎን ብቻ ተጠቅሞ በመቶ ሺዎች የሚቆጠሩ ሰዎች የሚከታተሉት ድምፅ መሆን ይችላል። አዎ፣ የትልቅ ኃላፊነትና የተለየ ስሌት የሚጠይቅ የረጅም ጊዜ ጉዞ ነው። የዛሬው ታሪካችን ነው። በአንዳንዶች ዘንድ የማይፈራ ጋዜጠኛ፣ በሌሎችም ዘንድ ደግሞ አከራካሪ ተንታኝ። ግን አንድ ነገር ግልጽ ነው። አቤል ብርሃኑ በኢትዮጵያ የዲጂታል ሚዲያ ዓለም ውስጥ በጣም የሚታወቁ ፎቶዎች መካከል አንዱ ሆኗል። ነገር ግን ይህ ሁሉ እንዴት ተጀመረ? አንድ ተራ ወጣት እንዴት በሺዎች የሚቆጠሩ ሰዎች በየቀኑ የሚጠብቁት የሚዲያ ሰው ሆነ? ዛሬ ከመጀመሪያ እስከ ዛሬ የአቤል ብርሃኑን የሙያ ጉዞ እንመለከታለን። አቤል ብርሃኑ በመጀመሪያ የሚታወቀው እንደ ጋዜጠኛና ጸሐፊ ነበር። የወቅቱን ጉዳዮች በመተንተን በማህበራዊና ፖለቲካዊ ጉዳዮች ላይ ሀሳብን በግልጽ ቋንቋ በማቅረብ ብዙዎች ትኩረት ሰጡት። በኋላ የዲጂታል ሚዲያ ዘመን ሲመጣ አቤል አንድ ትልቅ ውሳኔ አደረገ። ባህላዊ ሚዲያ ብቻ ሳይሆን ዩቲዩብን እንደ ዋና መድረኩ መጠቀም ጀመረ። ብዙዎች ዩቲዩብን እንደ መዝናኛ ሲመለከቱ፣ አቤል ግን እንደ ዜናና ትንተና መድረክ ተጠቀመበት። በቀላሉ ቋንቋ፣ በሳቢ አቀራረብና በራሱ ልዩ የንግግር ስልት በአጭር ጊዜ ብዙ ተከታዮችን ማፍራት ቻለ። ነገር ግን ታዋቂነት ከመጣ ፈተናም አብሮ ይመጣል። ዩቲዩብ ላይ ተከታታይ ይዘቶች እያቀረበ ሲሄድ አቤል ብርሃኑ የራሱን ልዩ አቀራረብ ስልት ፈጠረ። ዜናን በቀላሉ ቋንቋ፣ ጉዳዮችን በጥልቀት፣ አስተያየቱን ደግሞ በማይሰለች መንገድ ማቅረብ ጀመረ። ይህም ብዙ ሰዎች ቻናሉን በየቀኑ እንዲከታተሉ አደረጋቸው። በጊዜ ሂደት አቤል ብርሃኑ የሚያቀርባቸው ቪዲዮዎች በብዙ ሺዎች መታየት ጀመሩ። አንዳንዶች እምነታውን ያለ ፍርሃት ይናገራል ይላሉ፣ ሌሎች ደግሞ አስተያየቱ አከራካሪ ነው ይላል። ነገር ግን የማይካድ አንድ ነገር አለ። ሰዎች ስለ አቤል ይናገራሉ። ብዙ ሰዎች በካሜራ ፊት የሚታይ ብቻ ያያሉ። ነገር ግን ከእያንዳንዱ ቪዲዮ ጀርባ ሰዓታትን የሚፈጅ ምርመራ፣ የቪዲዮ ኤዲቲንግ እና የይዘት ዝግጅት አለ። የዲጂታል ሚዲያ ስኬት በአንድ ሌሊት አይመጣም። በቀጣይነት በትዕግስትና በትጋት ይገነባል። ዛሬ አቤል ብርሃኑ በኢትዮጵያ የዲጂታል ሚዲያ መስክ የሚታወቁ ፈጣሪዎች አንዱ ሆኗል። የሱ ስኬት ብዙ ወጣቶች እኔም ይህን ማድረግ እችላለሁ እንዲሉ አነሳስቷቸዋል። ነገር ግን የአቤል ታሪክ የሚያስተምረን ትልቁ ትምህርት ምንድን ነው? ይህን በመጨረሻው ክፍል እናያለን። በህይወት ሁሉንም ሰው የሚያስማማ ሰው ለመሆን አይቻልም። አንዳንዶች ያደንቁታል፣ ሌሎች ይተቹታል። ነገር ግን ከሁሉ በላይ የሚያስፈልገው የጀመርከውን መንገድ በጽናት መቀጠል ነው። አቤል ብርሃኑ የሚዲያ ስራውን ሲቀጥል ደጋፊም አግኝቷል፣ ተቺም ገጥሞታል። ነገር ግን በራሱ መንገድ መጓዝ አላቆመም። ዛሬ ወጣቶች ካሜራና ኢንተርኔት ብቻ ይዘው የራሳቸውን ድምፅ ለዓለም ለማሰማት እየሞከሩ ነው። ይህ ደግሞ ዲጂታል ሚዲያ የፈጠረው አዲስ እድል ነው። የአቤል የሙያ ጉዞ ይህን ለውጥ የሚያሳይ ከሚታወቁ ምሳሌዎች አንዱ ነው። በመጨረሻም የአቤል ታሪክ የሚያስተምረን ስለ አንድ ሰው ብቻ አይደለም፣ ስለ ሐሳብ፣ ስለ ጥረት፣ ስለ ቀጣይነትና ስለ በራስ መንገድ ለመሄድ ያለ ድፍረት ነው። ምናልባት ዛሬ የምታዩት ይህ ቪዲዮ ነገ የራሳችሁን ታሪክ ለመጀመሪያውን እርምጃ ሊሆን ይችላል።